አስቡት ፍጹም ሰላም ደስታና ብርሃን ብቻ ባለበት ገነት ውስጥ እየኖራችሁ በድንገት ሁሉንም ነገር አጣችሁ ወደ ጨለማና ወደ ማታውቁት ዓለም ብትጣሉ ምን ይሰማችኋል? አባታችን አዳም ከገነት ሲባረር የገጠመው ስቃይና የፈጣሪውን ይቅርታ ለማግኘት ያደረገው ተጋድሎ ከመጽሐፍ ቅዱስ ታሪክ ባሻገር ምን ያህል ጥልቅ እንደሆነ ያውቃሉ? ዛሬ እጅግ ድንቅና ሚስጥራዊ የሆነውን የገድለ አዳም መጽሐፍ ታሪክ አብረን እንቃኛለን። እግዚአብሔር አምላክ አዳምን ከሌሎች ፍጥረታት በተለየ መልኩ በአርአያውና በአምሳሉ ፈጠረው። ከምድር አፈር አበጅቶ የሕይወት እስትንፋስን አለበት። ከዚያም በልጅነት አክብሮ የፍጥረታት ሁሉ ገዢ አድርጎ በገነት ውስጥ አኖረው። አዳም በገነት ውስጥ ሁሉንም ነገር እንዲመገብ ተፈቅዶለት ሳለ የገዥና የተገዥ ምልክት ትሆን ዘንድ ግን መልካምና ክፉን ከሚያስታውቀው ዛፍ አትብላ፣ ከርሱ በበላህ ቀን ሞትን ትሞታለህ የሚል ጥብቅ ትእዛዝ ተሰጠው። ይህ ትእዛዝ የተሰጠው እግዚአብሔር ስለነፈገው ሳይሆን አዳም የታዛዥነትን ሥርዓት እንዲማር ነበር። አዳም በገነት ውስጥ ለ7 ዓመታት ያህል በክብር ቆየ። ነገር ግን እባብ ዲያብሎስ ሔዋንን በማታለል ዕፀ በለስን እንዲበሉ አደረጋቸው። አምላክነትን ሽተው ትእዛዝ በመተላለፋቸው ከክብራቸው ተዋረዱ። እግዚአብሔርም በአዳም ላይ ፈረደበት፣ ከገነትም ተባረረ። አዳም እንደ ዲያብሎስ ልቡ አልደነደነም። ይልቁንም ፈጣሪውን ማሳዘኑን ተረድቶ ይቅርታ እንዲያገኝ ጽኑ ገድልን መጋደልን ጀመረ። ይህ መጽሐፍ ታዲያ ይህንን የአዳምን ጸጸት፣ ለቅሶና ተጋድሎ በዝርዝር ይተርክልናል። ዓለም ከመፈጠሯ በፊት ምን ነበር? የሰው ልጅስ ታሪክ እንዴት ተጀመረ? ብዙዎቻችን ስለ አዳምና ሔዋን ታሪክ ከመጽሐፍ ቅዱስ እናውቃለን። ነገር ግን ገድለ አዳም የተሰኘው ጥንታዊ መጽሐፍ በመጽሐፍ ቅዱስ ውስጥ በዝርዝር ያልተቀመጡ ብዙ አስገራሚ ምስጢራትን ይነግረናል። አዳም በገነት ለስንት ጊዜ ቆየ? መጀመሪያ የተሰጠው ትእዛዝ ምን ነበር? ዛሬ የሰው ልጅን ጥንተ ተፈጥሮና በገነት የነበረውን አስደናቂ ሕይወት በጥልቀት እንቃኛለን። አብራችሁን ቆዩ። እግዚአብሔር አምላክ ሁሉንም ፍጥረታት በቃሉ ፈጠረ። አዳምን ግን ለየት ባለ መንገድ ነው የፈጠረው። አዳም የተፈጠረው በአምላክ አርአያና አምሳል ብቻ ነው። አምላክ አዳምን ከምድር አፈር አበጀው፣ በአፍንጫውም የሕይወት እስትንፋስን አለበት። ሰው ሕያው ነፍስ ያለው ፍጡር የሆነው በዚህ ድንቅ ጥበብ ነው። አዳም ከተፈጠረ በኋላ በገነት ውስጥ እንዲኖር ተደረገ። በዚያም የፍጥረታት ሁሉ ገዥ እንዲሆን ታላቅ ጸጋ ተሰጠው። አዳም በገነት ውስጥ ፍጹም ነፃነት ነበረው። ሆኖም ግን አምላክ አንድ ድንበር አበጀለት። መልካምንና ክፉን ከሚያስታውቀው ዛፍ አትብላ፣ ከርሱ በበላህ ቀን ሞትን ትሞታለህ የሚል ጥብቅ ትእዛዝ ተሰጠው። ይህ ትእዛዝ የተሰጠው አምላክ ስለነፈገው አልነበረም። ይልቁንም የእግዚአብሔርን አዛዥነትና የአዳምን ታዛዥነት ለመለየት የተሰራ ሥርዓት ነበር። ይህ ሥርዓት የሰው ልጅ ከእንስሳትና ከአራዊት የሚለይበት የጾም ሥርዓት መጀመሪያ ነበር። አዳም በዚህ የክብር ቦታ ለስንት ጊዜ ቆየ? ገድለ አዳም እንደሚነግረን ከሆነ አዳም ትእዛዙን አክብሮ ለ7 ዓመት ከ1 ወር ከ17 ቀን በገነት ከብሮ ኖሯል። ነገር ግን 7ቱ ዓመታት ካለቁ በኋላ በሁለተኛው ወር በ17ኛው ቀን ፈተናው መጣ። በምድር ላይ የሚሄድ እባብ ዲያብሎስ ያደረበት ወደ ሔዋን ቀረበ። ሰው አምላክነትን ሽቶና የምክረ ከይሲን የእባብን ምክር ሰምቶ ትእዛዙን ተላለፈ። ትእዛዝ መተላለፉ አንድ ነገር ነው። ከውድቀት በኋላ ያለው ጸጸት ግን ሌላ ታሪክ ነው። አዳም እንደ ዲያብሎስ ልቡ አልደነደነም። ይልቁንም ፈጣሪውን ማሳዘኑን ተረድቶ ይቅርታን ለማግኘት ጽኑ ገድልን መጋደል ጀመረ። በቀጣዩ ክፍላችን አዳምና ሔዋን ከገነት ሲባረሩ የተሰማቸውን ጥልቅ ሐዘንና በምድር ላይ የገጠማቸውን የመጀመሪያውን ጨለማ ምሽት እንመለከታለን። እስከዚያው ሰላም ቆዩ።